ልጄ በድዬሃለሁ። አስተዳደግህን ልጅነትህን ነፍጌሃለሁ። ግን ፈልጌው አይደለምና የኔ ልጅ ይቅር በለኝ። እንዲያውም በተቃራኒው አንቺን ነው ለልጄ ሚስት አድርጌ መቀበል የፈለግኩት። የእውነት? አዎ፣ ግን ይሄ ጉዳይ አምነንም ማሳመን መቻል አለበት። እኔ እያንዳንዱን ከአምነን አስተዳደግ ጀምሮ ብዙ ማውራሽ ነገር አለ። እሺ፣ ግን እሱ የሚቀበል አይመስለኝም። ሴት ልጅ እኮ ነሽ። እሱም ማስተካከል ያንቺ ስራ ነው። አቶ አምነን። አቤት። ደህና ነህ? መሆን ይመስልሻል? አይመስለኝም። ታዲያ ለምን ትጠይቂኛለሽ? ጨንቁኝ ነው። ለምን? ያው ያለህበትን ጉዳይ ልረዳ እፈልጋለሁ። አትረጅም። የሚረዳኝ ሰው ያስፈልገኛል። እኔ እኮ እፈልጋለሁ አምነን፣ እባክህ ራስን ጠብቅ። አንቺን የሚመለከት ጉዳይ አይደለም እሱ። አንተ ምን እንድትለኝ ትችላለህ? እኔ ግን ይህ ማለቴን አላውቅም። በተራሽ ለምን ሌላ ሰው ለመሆን ትሞክሪያለሽ? ቆይ ግን እባክሽ ምን ማታወሪኝ፣ ብቻዬን መሆን እፈልጋለሁ። ብቻ መሆን እኮ ትርፉ ጉዳት ነው። ቤሌን በጣም ከፍቶሽ ያውቃል? አዎ በጣም። መች? መድኃኒቱን እንደመረስኩ ያሰብክ ቀን። እኔ ግን እናቴ ስሞት ነው በጣም ይከፋኝ። አምነን። አቤት። አይዞህ እሺ። ቆይ ለምንድን ነው በእንደዚህ አይነት ሁኔታ ላይ ሆኜ እኔ እዚህ ያለሁት? እባክሽ ምንም ብልሽ ያለሁበት ሁኔታ ነው አትመኝ። እኔም ማምነ እንደዚህ አይነት ሁኔታ ውስጥ ሆነ የምታወራውን እንጂ አስበህና አንሰላስለህ ለምታወራውን አይደለም። ቆይ ለምንድን ነው ሁሉም ነገር የሚበላሽብኝ? ነገሮች እኮ ሊስተካከሉ ሲል ነው የሚበላሹት። ያው ካልደፈረሰ አይጠራ የሚባል የለ። ታሪክ እንድነግርህ ትፈልጋለህ? አምነን እዚህ ምድር ላይ የማንቀበላቸው እውነታዎች አሉ። ማንም ሞትን አይፈልግም። ሞት ባይኖር ደግሞ ፍቅር አይኖርም። አየህ፣ አንዳንዴ ራስ ወዳድነት ይመስለኛል ሰው እንዳይሞት ማሰብ። አምነን አንድ ልጅ እንደዚህ ብሎ ጠየቁት፣ ካንተና ከእናትህ ማን ይቅደም ለሞት? እሱ እሷ ሲል ተሳለቁበት። ልጁ ሁኔታቸውን ካየ በኋላ አያችሁ፣ እናንተ የታያችሁ ሰሙን ነው፣
እኔ ያሰብኩት በርቁ ነው አላቸው። ግራ በመጋባት ቆይ እንዴት ሲሉት እኔም ውጪ እናቴ የዘላለም ቁስል ከምትሸከም እሷ ሞታ እኔ ልቆዝም አላቸው ይላል። ወደ ስራ መግባት ይኖርብናል። የምን ስራ እንዴ? ያው ወይዘሮ ሙርዚና ሞናቶ አምነን ይሄን ነገር ማወቅ አለባቸው። እንዴ ቢቆጡንስ ግን ትውጫለሽ ልበልሽ? በቁጣ ይሄ ነገር የሚቋረጥ ቢሆን ኖሮ እኮ አንቺ ራሱ አትፈጠሪም ነበረ። ማለት አይተዩ ያው ባለቤትሽ ከሆኑ ስለዚህ ነገር ሊጓጓ ይገባል። ስለዚህ መንገር ይኖርብሻል።